ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያው ገዢ ብልጽግና ፓርቲ በባህር በር ጉዳይ ላይ የሚከተለው አምታች የሆነ አካሄድ በቀጠናው ጦርነት ሊቀሰቅስ ይችላል በማለት አስጠንቅቀዋል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹምና ሌሎች የአገሪቱ ከፍተኛ የጦር መኮንኖች በኤርትራ ላይ የጦርነት ዛቻ ማሰማት ቀጥለዋል በማለት የከሰሱት የማነ በሌላ በኩል ደግሞ በብልጽግና ኢትዮጵያን ከምጽዋ አሰብና ከጅቡቲ ታጆራ ወደብ ጋር የሚያገናኝ የባቡር ሐዲድ ለመገንባት እንደታቀደ በመግለጽ አምታች አካሄድ ይከተላል በማለት ተችተዋል። ይህ የፓርቲው እሳቤ ግን ከቅን ልቦና ከመነጨ ፍላጎትና ከቀጠናዊ የሰላምና ትስስር ፖሊሲ አንዳችም ግንኙነት የለውም ሲሉ አቶ የማነ ገብረ መስቀል አጣጥለዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ስለ አሰብ ወደብን አስመልክቶም ንግግር አድርገዋል። የቀይ ባህር ጉዳይ ተነስቷል። ውጊያ ከተነሳ ውጤቱ ግልጽ ነው። ጠቅላይ ሚኒስትር አብይ አህመድ ከቀይ ባህርና ከኤርትራ ጋር በተያያዘ በሰጡት ማብራሪያ ውጊያ ከተነሳም ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆምንም ሲሉ አስጠንቅቀዋል። ኢትዮጵያ በቀይ ባህር ጉዳይ የባህር በር ማግኘቷ አይቀሬ በመሆኑ ዓለም አቀፉ ማህበረሰብ እንዲያሸማግልና መፍትሄ እንዲያመጣ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ትላንትና ማክሰኞ ጥቅምት 18 2018 ዓ.ም በሕዝብ ተወካዮች ምክር ቤት በቀይ ባህር ጉዳይ ላይ ሰፊ ጊዜ ሰጥተው በአጽንኦት ተናግረዋል። የምክር ቤቱ አባላት ጥያቄዎቻቸውን ለጠቅላይ ሚኒስትሩ ባቀረቡ ጊዜ ከቀይ ባህርና ከሻዕቢያ ጋር በተያያዘ በሻዕቢያ ምክንያት ተፈጥሯል ያሏቸውን የጸጥታ ስጋቶች የተመለከቱ ጉዳዮች አንስተዋል። አብይ ለእነዚህ ጥያቄዎች ምላሽ በሰጡበት ማብራሪያ ክፍል የጀመሩት ሁሉም ሀገር የራሱ ብሔራዊ ጥቅምና ብሔራዊ ስጋት እንዳለው በመግለጽ ነው። እነዚህ ሁለት ጉዳዮች የሚበየኑት አገራት ባላቸው መረጃና ዕውቀት ልክ እንደሆነ ያነሱት ጠቅላይ ሚኒስትሩ አገራት ይህንን መሰረት ያድርገው ዛሬ ብሔራዊ ጥቅም ወይስ ስጋት ያሉትን ጉዳይ ሊያሰፉ ወይም ሊያጠቡ እንደሚችሉ ጠቅሷል። ኢትዮጵያ ብሔራዊ ጥቅሟን በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ኢርትዓዊ፣ ኢፍትሐዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይህንን መናገር አትከልክሉም ብለዋል። ጦርነት የለም ማለት የተኩስ ድምፅ አይሰማም ማለት አይደለም በማለት የተናገሩት ጠቅላይ ሚኒስትሩ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉ ተደምጠዋል። ኢፍትሐዊና ኢርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችል ገልጸዋል። አብይ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብለው እንደሚያምኑ ተናግረዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነቱ ላይ ጥያቄ ያነሱት ዶክተር አብይ ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ በህዝበ ውሳኔ ያስተላለፈው እንዳልሆነ ተናግረዋል። ማጣትን ወይም ቀይ ባህርን የሚያክል ነገር ያጣንበት መንገድ ህጋዊ ችግር እንዳለበት ማሳያው ተቋሞች አልገቡበትም፣ ካቢኔው አያቅም፣ እንዴት እንዳጣነው የሚያስረዳም አንድ ገጽ ወረቀት ማግኘት አልቻልንም ሲሉ ለኢትዮጵያ የባህር በር ማግኘትና የማጣት ጉዳይ የህልውና ጉዳይ በመሆኑ በቀላሉ እንደማይታይ ገልጸዋል። አብይ ወደ ስልጣን መጥተው ከኤርትራ ጋር እርቅ በፈጸሙበት ወቅት ይህንን ጉዳይ ሲያነሱ እንደነበረ ለምክር ቤቱ አስታውሰዋል። በወቅቱ ከኤርትራ መንግስት ጋር በነበረ ስምምነት አማካኝነት ወደ አሰብ የሚሄደውን መንገድ እንደጠረገ፣ ነገር ግን ጉዳዮች በታሰበው ልክ አለመሳካታቸውን አንስተዋል። መንገዱን ከጠገንን በኋላ ችግር አለብን፣ ወደ አካባቢው መሄድ አልቻልንም፣ ወደቡ ተዳክሟል አሉን። አሁን አንዳንድ ጸቡ በአንድ ሌሊት የሚመስለው አለ። እንደዛ አይደለም፣ ታሪኩ ስለማንናገረው ነው እንጂ ስለ በወቅቱ የተፈጠረው ወደቡ ችግር አለበት ሲሉ የጋራ ወዳጅነት የሆነ ሀገር ለምነን ጄኔሬተር ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰብን። ይሄ ነገር ለካ ተስፋ የለውም የሚለው ያኔ ነው የገባን። ስለዚህ ከዚህ ቀደም በይፋ ያልተነገረ ሁነት ይፋ አድርገናል። በወቅቱ የተከፈተውን የድንበር መንገዶች የተዘጉትም ወዲያው እንደነበር ጠቅሷል። በተጨማሪ በወቅቱ መንግስታቸው በራሱ ወጪ
መስመር ቀጥሎ ለኤርትራ የኤሌክትሪክ ኃይል ለማቅረብ ላቀረበው ጥያቄ ቆይ እናስብበት የሚል ምላሽ መሰጠቱን አክለዋል። የኤርትራ መንግስት ለኢትዮጵያ ጥያቄ ምላሽ ለመስጠት ብዙ ዝግጁ እንዳልነበረ ያነሱት ዶክተር አብይ ይህ የሆነበት ምክንያት በግልጽ እንደማይታወቅ ተገልጿል። እንደ ጠቅላይ ሚኒስትሩ ገለጻ የኢትዮጵያ መንግስት ከኤርትራ ጋር የጀመረው ሂደት ፈርለቆ የወጣው የትግራዩን ጦርነት ባስቆመው የፕሪቶሪያው ስምምነት ምክንያት ነው። ፕሪቶሪያ ስንፈራረም ትክክል አይደለም፣ ጦርነቱ ለምን ይቆማል? ህወሓት ትግራይም ጠቅልለው ካልጠፉ ቀጠናው ሰላም አያገኝም የሚል ቅሬታ ተነስቷል ሲሉ የኤርትራን መንግስት ወንጅለዋል። ጠቅላይ ሚኒስትሩ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሐሳብ እንዳለው ጠቅሰዋል። በፍጹም የውጊያ መነሻም መሆን አንፈልግም፣ ውጊያ መሻት የለንም ሲሉ ተደምጠዋል። አብይ ዓለም አቀፉ ማህበረሰብ ይህንን ጉዳይ በተመለከተ እንዲያሸማግል ጥሪ አቅርበዋል። ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓና ለአፍሪካ አሁን በተከበረው ምክር ቤት መግለጽ የሚፈልጉት ነገር የኢትዮጵያና የቀይ ባህር ጉዳይ አክሰስ ጉዳይ አይቀሬ ስለሆነም ቅድሚያ የምንሰጠው ሰላምና ንግግር ስለሆነም እባካችሁ ሽምግልናውን በመፍትሄ በሽምግልና አምጡልን ብለዋል። ዓለም አቀፉ ማህበረሰብ አሸማግላችኋለሁ፣ እናሸማግላችኋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙም የሚያስኬድ እንደማይመስላቸው ተናግረዋል። በአንድ ቀን አንመልሶም፣ በአንድ ቀንም አላጣነውም፣ በተፈጥሮ ሂደት ተከትሎ የሄደ ነው ብለዋል። አብይ ኢትዮጵያ ቀይ ባህርን ያጣችው በ30 ዓመት ትግል እንደሆነ ጠቅሰዋል። መልሶ ለማግኘት ግን ሌላ 30 ዓመት ያስፈልጋል ብለን አናስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ አስፈላጊ ነው። የፈለገ ብንለያይ፣ የፈለገ ብንወያይ ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ አላስብም። ጊዜው ግን በቂ ስላልሆነ በተረጋጋ መንገድ ማየት ያስፈልጋል ሲሉ ተደምጠዋል። አብይ በትላንትና የፓርላማ ማብራሪያ ላይ ለኤርትራ መንግስት ያላቸውን መልእክት አስተላልፈዋል። ኤርትራ በመንግስቱ አማካኝነት ለታጣቂ ቡድኖች ጥይት አስተላላፊ መሆኗ ቀጥላለች። የኤርትራ መንግስት ወደ ኢትዮጵያ ህገወጥ ሰዎች ዝውውር እንዲያቆም አሜሪካ ተቀምጦ የሚሰራ የጥቁር ገበያ ምንዛሬ እንዲቀር ሲሉ ተናግረዋል። እነዚህ ጉዳዮች የሚቀሩ ከሆነ ከኢትዮጵያና ከኤርትራ ጋር አብሮ ለማደግ ኢትዮጵያና ኢትዮጵያውያን ዝግጁ ናቸው። ኢትዮጵያ ፍላጎት አላት ከኤርትራ ጋር የማደግ ብለዋል። ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያ ከተነሳ ውጤቱ ግልጽ ነው ውጤቱ ከዚያ በኋላ ይሰራም አሁኑኑ አለመጀመር ነው የሚያስፈልገው ብለዋል። በዛውም አስጠንቅቀዋል። ማንም አይሞትም፣ ሞራል ይሰጣል እንጂ አይሞትልህም፣ መጨረሻ የምትሞተው አንተ ነህ፣ አያዋጣህም ብለዋል። ከማንም ጋር ግጭት ለማድረግ ፍላጎት የለንም፣ ከገባን ግን ግልጽ ነው ውጤቱ የሚታወቅ ነው። አስተማማኝ አቅም ነው ያለን፣ ማንም አያስቆመንም። ይሄ ግልጽ መሆን አለበት። ግልጽ ነው ውጤቱ። ወደዛ እንዳንሄድ በኃላፊነት መስራት አስፈላጊ ይመስለኛል በማለት ተናግረዋል። አክለውም ሚሊዮን% እርግጠኛ ነን ኢትዮጵያ ተዘግታ አትኖርም። ማንም ፈለገ ማንም ለምክር ቤቱ አቋማቸውን ወደ ኋላ እንደማይሉ አሳውቀዋል። በውንጀላ የታጀበው የፕሪቶሪያው ስምምነት ጠቅላይ ሚኒስትር አብይ በትላንትናው የምክር ቤት ውሎ ማብራሪያ የሰጡት ሌላኛው ጉዳይ ደም አፋሳሹን ጦርነት ያስቆመው የፕሪቶሪያው ስምምነት ያለበትን ሁኔታ ነበረ። ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን።